ከዚህ ቃል በኋላ ኤክስፔክት ማረገው እንደዚህ ነው። ሳምራይቷ ሴት ብዙ ዘመን ተመላልሳ አንድ ቀን ግን ታሪክ ተቀየረ። እዛ የውሃ ጉድጓድ ጋር ጌታ ጠበቃት። ዛሬ ነግርሃለሁ፣ ብዙ ጊዜ ሄደ የሰራህበት መስሪያ ቤት፣ የገባህበት የወጣህበት ቦታ ለአንድ ጊዜ ለመጨረሻ ጊዜ ታሪክን የሚቀይር ምንጭ በኢየሱስ ስም ይከፈታል። እያልኳችሁ ያለሁት እንደዚህ ነው። የጠፋብን ነገር መልሰ ታገኛለህ። የተወሰደብን ነገር መልሶ እጅ ይገባል። በጌታ በኢየሱስም ያልኩ እንደዚህ ነው። የተወሰደብህን ነገር እንደገና ታገኘዋለህ። ያጣኸውን ነገር እንደገና ትይዘዋለህ። ስለዚህ ነገር ሳጠና መጽሐፉ ላይ ያገኘሁት እውነት አንድ ነው። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የፋዘር ነው ማለት አለብህ። ይገባኛል ማለት አለብህ። የአት ውርሴ ነው ማለት አለብህ። የተወሰደብህ ነገር የኔ ነው ካላልክ በስተቀር ይገባኛል ካላልክ በስተቀር ተመልሶ አንተ ጋር የመምጣት እድል የለውም። እንዳትሽኮረመም፣ እንዳትፈራ። እግዚአብሔር ያየልህ የሕይወትና የፍጻሜ ምንጮች በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። የመገለጥና የመለወጥ ምንጮች ይከፈታሉ። ያልኩት እንደዚህ ነው። እየሰማኝ ያለ ሰው ካለ እጁን ከፍ ያርግና አሜን ይበለኝ። ያልኩት እንደዚህ ነው። እንደገና የሕይወትና የፍጻሜ ምንጮች ይከፈታሉ። የበረከትና የብልጽግና ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። ወሰደብህ አካል በእድሜም በጉልበትም ካንተ ሊበልጥ ይችላል። ነገር ግን ነግርሃለሁ፣ ወዶ ሳይሆን ተገዶ መልሶ አንተ እጅ ይገባል። ኢየሱስም አሳ ነባሪው ዮናስን እንደተፋው ዛሬ ከሰማይ እንዲህ የሚል ቃል ይወጣል። የልጆቼ የነበረ እኔ ያዘዝኩላቸው በረከት ተመልሶ እጃቸው ይገባል። እኔ በሕይወቴ ውስጥ ብዙ ነገሮችን አጥቼ ያውቃለሁ። ዓላማዬን፣ ደስታዬን፣ ወደፊት የሚያስቀጥለኝን ተስፋዬን ያጣሁባቸው ጊዜያቶች ነበሩ። እግዚአብሔር ግን ቸር ስለሆነ ሕይወቴን እንደ አዲስ መልሶልኛል። ወዳጆቼ እናንተም በተለያየ የሕይወት መንገድ ውስጥ ሳታስቡ ወይም አስባችሁ ጊዜውን ጠብቆ ወይም ደግሞ ሳይጠብቅ ድንገት በሚመስል ሁኔታ ያጣችኋቸው ነገሮች ሊኖሩ ይችላሉ። ያጣችሁት ምንም ይሁን ምን ነገር ግን መልሳችሁ ልታገኙት እንደምትችሉ ይሄን የምስራች ስነግራችሁ በታላቅ ደስታ ነው። ያጣችሁትን፣ የጠፋባችሁት፣ የተወሰደባችሁን ነገር መልሳችሁ ልታገኙት እንደምትችሉ፣ የጠፋባችሁ ምንም ይሁን ምን፣ ያጣችሁት ምንም ይሁን ምን፣ የተወሰደባችሁ ምንም ይሁን ምን እግዚአብሔር የጠፋውን፣ ያጣችሁትን፣ የተወሰደባችሁን ነገር ለመመለስ ኃይል ያለው አምላክ ስለሆነ በእርግጠኝነት አስባለሁ በሕይወታችሁ፣ በራያችሁ፣ በአገልግሎታችሁ መንገድ ላይ የሆነ ክርክር ውስጥ ያላችሁ ሰዎች፣ ድንገት ብልጫ ባለው ክንድ ነገራችሁን የተነጠቃችሁ ሰዎች፣ መንገዳችሁ ላይ እንቅፋት የተቀመጠባችሁ ሰዎች፣ የሆነ ጊዜ የናንተ የነበረ ዛሬ ግን እጃችሁ የሌለ በጌታ በኢየሱስም ተመልሶ እጃችሁ ይገባል። ይሄንን ቃል ለሊት ተነስቼ በማሰላስልበት ጊዜ የሆነ ጊዜ በእናንተ ስም ስር የነበረ፣ በእናንተ እጅ ውስጥ የነበረ፣ በእናንተ ሊደርሺፕ ስር የነበረ፣ እናንተ ታስወጡትና ታስገቡት የነበረ የሆነ ጊዜ ከእግዚአብሔር ዘንድ ተቀብላችሁት የነበረ ዛሬ ግን እጃችሁ የሌለ ነገር በጌታ በኢየሱስም ተመልሶ እጃችሁ ይገባል። እንደ ኃያልና እንደ ጨካኝ ሰራዊት በደንብ አድርጋችሁ አሜን በሉ። ያጣችሁት ፍቅር ተመልሶ እጃችሁ ይገባል። ያጣችሁት በረከት ተመልሶ ቤታችሁ ይገባል። ያጣችሁት የትኛውም ነገር በጌታ በኢየሱስ ስም ክርክር ያለበት፣ ውጊያ ያለበት፣ ሰልፍ ያለበት አይገባችሁም የተባላችሁ ሰማይ ግን ያዘዘላችሁ፣ ሰማይ ኦርደር ያደረገላችሁ፣ ስፍራው የናንተ የሆነ፣ በረከቱ የናንተ የሆነ፣ ከዘላለም ዘመን በፊት የታየላችሁ የታቀደላችሁ ያ በረከት በኢየሱስ ስም እጃችሁ ይገባል። በጌታ በኢየሱስ ስም እጃችሁ ይገባል። ኢየሱስ ጌታ። በመጽሐፍ ቅዱሳችን ዘመንም ሆነ በእኛ ዘመን ውሃ ብርቅና ውድ የሆነ ሀብት እንደሆነ ታውቃላችሁ። የእምነት አባት ተብሎ የሚጠራው አብርሃም ወዳጆቼ እምነቱን፣ ታዛዥነቱንና ከእግዚአብሔር ጋር ያለውን ግንኙነት የሚያመለክቱ ጉድጓዶችን ቆፍሮ እንደነበረ የእግዚአብሔር ቃል ይነግረናል። በተለይም ደግሞ ይስሐቅ በተለየ ሁኔታ ከውሃ ጉድጓዶች ጋር ትስስር የነበረው ሰው እንደነበረ መጽሐፍ ቅዱስን ስታነቡ ታገኛላችሁ። እንደውም
የኦልድ ቴስተመንት መጽሐፎችን በምታጠኑበት ጊዜ ይስሐቅ አንድ ልዩ ስም አለው። የጉድጓዱ ሰው የሚል ስም ያለው ሰው እንደሆነ ይታወቃል። ወዳጆቼ ይስሐቅ ብዙ ጊዜ የውሃ ጉድጓዶች አጋጥመውታል። ከነዚህም የውሃ ጉድጓዶች የተነሳ በጣም ብዙ ተቃውሞዎችና ውጊያዎችን እንዳስተናገደ መጽሐፉን ስታነቡት ታገኛላችሁ። ፍልስጤማውያን ያንን የውሃ ጉድጓድ ከአባቱ በሕጋዊ መንገድ የወረሳቸው የተቀበላቸውን የውሃ ጉድጓዶች ደፍነውበት እንቅፋት ፈጥረውበት እንደነበረ መጽሐፉንም ስታነቡ ታገኛላችሁ። ከአብርሃም ቀጥሎ ይስሐቅ ሕይወቱ ከውሃ ጉድጓዶች ጋር የተሳሰረ ነው። ከውሃ ምንጮች ጋር የተሳሰረ ነው። ነገር ግን የሚገርማችሁ ፍልስጤማውያን እንደደፈኑበት ምንጮቹ እንደደረቁ ብቻ አይደለም የቀሩት። እንደገና እግዚአብሔር አምላክ ሕይወቱን ብትመለከቱ እንደገና በማግኘትና በመታደስ የተባረከ ሰው እንደነበረ መጽሐፉን ስታነቡ ታገኛላችሁ። ይስሐቅ የአባቱ የአብርሃም የነበሩ የውሃ ጉድጓዶችን እንደገና በማግኘትና በመታደስ የተባረከ ሰው ነበር ብዬ ስላችሁ ይሄን የውሃ ጉድጓድ አቅልላችሁ እንዳታዩት። ይሄን የውሃ ጉድጓድ ምን እንደሚያመለክት መጽሐፍ ቅዱሳችሁ ውስጥ ስታነቡ ነው ምን ያህል ኢምፖርታንት ጉዳይ እንደሆነ የምትመለከቱት። ወዳጆቼ በመጽሐፍ ቅዱስ ውስጥ የውሃ ጉድጓዶች ከውሃ ምንጮች ያለፈ ምልክትነት ያላቸው ጉዳዮች እንደሆኑ ትመለከታላችሁ። የውሃ ጉድጓዶች የህይወት የኑሮና የማህበረሰብ የብልጽግናና የበረከት ደጆች ናቸው። የውሃ ጉድጓዶች የደህንነትና የእድገት መሰረቶች ናቸው። የውሃ ጉድጓዶች የመገናኘት የመገለጥና የመለወጥ ቦታዎች ናቸው። የህይወት ምልክቶች ናቸው። እና ክርክር የተነሳው አይገባህም የሚለው ጉዳይ የተነሳው ለአንድ ዕብራዊ ወይም የአብርሃም ዘር ለሆነ ሰው የውሃ ጉድጓዱ ቀላል ጉዳይ አይደለም። አብዛኛው ሲቪላይዜሽን እዛ የውሃ ጉድጓድ አጠገብ የተጀመረ ሲቪላይዜሽን ነው። የበረከት ደጅ ነው። የበረከት ደጅ ብቻ አይደለም፣ የመገናኘትና የመገለጥ የመለወጥ በሮች ናቸው የውሃ ጉድጓዶች። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ሳምራዊቷን ሴት ያገኛት የውሃ ጉድጓድ አጠገብ ነበረ። የአብርሃም ሎሌ ለይስሐቅ ሚስት ያገኘው የውሃ ጉድጓድ አጠገብ ነበረ። ያዕቆብ ራሔልን ያገኛት የውሃ ጉድጓድ አጠገብ ነበረ። የብዙ ሰዎች ታሪክ እዛ የውሃ ጉድጓዶች ጋር ተቀይሯል፣ ተገናኝተዋል። ከበረከታቸው ጋር፣ ከዴስቲኒያቸው ጋር፣ ከብዙ ነገሮቻቸው ጋር በዛ የውሃ ጉድጓድ አጠገብ ተገኝተዋል፣ ተገናኝተዋል። ዛሬም በህይወት ውስጥ የተደፈኑና የደረቁ የህይወትና የፍጻሜ ምንጮች በኢየሱስ ስም እንደገና ይከፈታሉ። እያልኳችሁ ያለሁት እንደዚህ ነው። የጠፋብን ነገር መልሰህ ታገኛለህ። የተወሰደብን ነገር መልሶ እጅ ይገባል። በጌታ በኢየሱስም ያልኩ እንደዚህ ነው። የህይወትህንና የፍጻሜህን ምንጮች በተለያየ ምክንያት የተደፈኑና የደረቁ እንደገና ይከፈታሉ። በጌታ በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። የበረከት ደጆች ይከፈታሉ። የብልጽግና ደጆች ይከፈታሉ። የህይወት ደጆች ይከፈታሉ። የመገለጥ ደጆች ይከፈታሉ። ከዚህ ፕሮግራም በኋላ እንደዚህ ይሆናል። የመገናኘት ምንጮች ይከፈታሉ። እግዚአብሔር ካየልህ ዴስቲኒ ጋር የሚያገናኝ ሰው በቅርብ ጊዜ ወደ ህይወት ይመጣል። መጽሐፍ እንደዚህ አለ። ይስሐቅ በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ እንደገና ቆፈራቸዋል። መልሶ እንደገና ከፈታቸዋል። ይስሐቅ እንደገና በማግኘትና እንደገና በመታደስ እንደተባረከ አንተም አንድ ወቅት ያንተና ያባቴ የነበረ እግዚአብሔር ኦርደር ያደረገልህ ነገር እንደገና እጅ ይገባል። እንደገና እጅ ይገባል። በጌታ በኢየሱስ ስም የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የለውጥ ደጆች ይከፈታሉ። የመገናኘት በሮች ይከፈታሉ። ከዚህ ቃል በኋላ ኤክስፔክት ማረገው እንደዚህ ነው። ሳምራዊቷ ሴት ብዙ ዘመን ተመላልሳ አንድ ቀን ግን ታሪክ ተቀየረ። እዛ የውሃ ጉድጓድ ጋር ጌታ ጠበቃት። ዛሬ እነግርሃለሁ፣ ብዙ ጊዜ ሄደ የሰራህበት መስሪያ ቤት፣ የገባህበት የወጣህበት ቦታ ለአንድ ጊዜ ለመጨረሻ ጊዜ ታሪክን የሚቀይር ምንጭ በኢየሱስ ስም ይከፈታል። ያልኩት እንደዚህ ነው። እየሰማኝ ያለ ሰው ካለ እጁን ከፍ ያርግና አሜን ይበለኝ። ያልኩት እንደዚህ ነው። እንደገና የህይወትና የፍጻሜ ምንጮች ይከፈታሉ። የበረከትና የብልጽግና ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ።
መልካም ይዞ የተነሳው የአብርሃም ሎሌ ርብቃን የውሃ ጉድጓድ ጋር እንዳገኛት ዛሬ እነግርሃለሁ። እግዚአብሔር ካየልህ የዘላለም ፕሮግራም ጋር የሚያገናኝ ምንጭ በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በማስታወሻ ደብተሬ ላይ የጻፍኩት እንደዚህ የሚል ቃል ይስሐቅ እንደገና በማግኘትና በመታደስ እንደተባረከ እኔ ዛሬ በእግዚአብሔር መንፈስ ሆኜ ባርካለሁ። እንደገና ያንን የትናንትናው በረከትህን፣ ያንን የትናንትናው ትጋትህን፣ ያንን የትናንትናው ሳቅህን፣ ያንን የትናንትናው ደስታህን፣ ያንን የትናንትናው ቦልድነስህን፣ ያንን የትናንትናውን አኖይንቲንግ እንደገና ሰማይ ይከፍተዋል። እግዚአብሔር ይከፍተዋል። ድምፅ መስማት ትቀጥላለህ። ራእይ ማየት ትቀጥላለህ። ቃል መናገር ትቀጥላለህ። የሆነ ጊዜ ድምፅ መስማት ጀምራችሁ ያቆማችሁ፣ ራእይ ማየት ጀምራችሁ ያቆማችሁ፣ የሆነ ነገር ጀምራችሁ ያቆማችሁ ሰዎች እንደገና በማግኘትና በመባረክ እግዚአብሔር ታሪካችሁን ይቀይረዋል። የተወሰደብህን ነገር እንደገና ታገኘዋለህ። ያጣኸውን ነገር እንደገና ትይዘዋለህ። ስለዚህ ነገር ሳጠና መጽሐፉ ላይ ያገኘሁት እውነት አንድ ነው። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የፋዘር ነው ማለት አለብህ። ይገባኛል ማለት አለብህ። የአት ውርሴ ነው ማለት አለብህ። የተወሰደብህ ነገር የኔ ነው ካላልክ በስተቀር ይገባኛል ካላልክ በስተቀር ተመልሶ አንተ ጋር የመምጣት እድል የለውም። እንዳትሽኮረመም፣ እንዳትፈራ። እግዚአብሔር ያየልህ የሕይወትና የፍጻሜ ምንጮች በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። የመገለጥና የመለወጥ ምንጮች ይከፈታሉ። አሜን በል አንተ ነግሬሃለሁ። የመገለጥና የመለወጥ ምንጮች ይከፈታሉ። አሬ ትንቢታዊ መልእክት ነው ያለኝ። አሜን 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 ብላችሁ እንድትወስዱ ጠይቃችኋለሁ። እውነቴን ነው የምነግራችሁ። በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን እንደገና መልሶ ቆፈራቸዋል። ለአንድ እስራኤላዊ የውሃ ጉድጓድ ተራ ነገር እንዳይመስል። ያ ጉድጓድ የሕይወትና የኑሮ የማህበረሰብ የብልጽግናና የበረከት ደጅ ነው። ያ ጉድጓድ የእድገትና የደህንነት መሰረት ነው። ያ ጉድጓድ የመገለጥ የመለወጥና የክብር መሰረት ነው። መልሶ እንደገና የሆነ ሰው ከ5 ወር ከ6 ወር ከ1 ዓመት በፊት የሱ የነበረ ግን በተለያየ ምክንያት ያጣውን ነገር መልሶ ሲያገኝ በመንፈሴ አያለሁ። እውነቴን መልሰህ ታገኝ። እውነቴን ነው የምነግርህ። ስምህን ከሆነ መልሰህ ታገኛል። ስራህን ከሆነ መልሰህ ታገኛል። ገንዘብህን ከሆነ መልሰህ ታገኛል። አገልግሎትን ከሆነ መልሰህ ታገኛል። አሜን ፓልባኬት መልሰህ ታገኛል። እግዚአብሔር መልሶ በእጅ አሳልፎ ይሰጣል። ያልኩት እንደዚህ ነው። በክፉ ሰዎች በክፉ እጆች የተደፈነና የደረቀ አንድ ወቅት ግን ከውስጥ ይፍለቀለቅ የነበረ የዜማ ምንጭ፣ የቃል ምንጭ፣ የመገለጥ ምንጭ፣ የትንቢት ምንጭ በጌታ በኢየሱስ ስም እንደገና ወሰደብህ አካል በእድሜም በጉልበትም ካንተ ሊበልጥ ይችላል። ነገር ግን እነግርሃለሁ፣ ወዶ ሳይሆን ተገዶ መልሶ አንተ እጅ ይገባል። በጌታ በኢየሱስም መልሶ አንተ እጅ ይገባል። በኢየሱስም አሳ ነባሪው ዮናስን እንደተፋው ዛሬ ከሰማይ እንዲህ የሚል ቃል ይወጣል። የልጆቼ የነበረ እኔ ያዘዝኩላቸው በረከት ተመልሶ እጃቸው ይገባል። የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የኑሮህንና የሕይወትህን በር መልሼ እሰጥሃለሁ። አልሰማኝ? የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የሕይወትህንና የኑሮ ደጆችን በጌታ በኢየሱስ መልሼ እሰጥሃለሁ። የብልጽግናና የበረከት ምንጮችን መልሼ እከፍትልሃለሁ። የመገናኘት የመለወጥና የመገለጥ ምንጮችን እከፍትልሃለሁ። አሜን በል። እከፍትልሃለሁ። የሚከፍት የሚዘጋ የሌለው፣ የሚዘጋ የሚከፍት የሌለው የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የቃል መገለጥ፣ የራእይ መገለጥ፣ የሚስጥር መገለጥ፣ የበረከት መገለጥ፣ ልዩ የሆነ እንግዳ የሆነ መገናኘት ኢንካውንተር
ኢንካውንተር ልዩ የሆነ ከዚህ ቀን በኋላ ልዩ የሆነ ኢንካውንተር ኤክስፒሪየንስ የምታደርጉ ሰዎች አላችሁ። ካልተጠበቁ ሰዎች ጋር፣ ትልልቅ ፖዚሽን ላይ ካሉ ሰዎች ጋር የምትገናኙ፣ የምትነካኩ፣ የምትጨባበጡ አድራሻችሁን የሚቀይር የመገለጥ ምንጭ በኢየሱስም ይከፈታል። እግዚአብሔር የእናንተን ዴስቲኒ ለመቀየር 4000 ተአምር አያስፈልገው። 4000 ተአምር አያስፈልገው። እግዚአብሔር እናንተ ውስጥ ያለውን እንደ ኤሊሁ ጢም ያለ አቁማዳ ሊፈነዳ የደረሰ እንዴት ላርገው እያላችሁ ያላችሁትን ነገር ሺዎች ጆሮ ጋር ለማድረስ እግዚአብሔር አምላክ የሆነ ሌላ ነገር አያስፈልገውም። ይገርማል። በአንድ መልእክት፣ በአንድ ቋንቋ፣ በአንድ ሰከንድ፣ በአንድ ኢንካውንተር የብዙዎቻችሁን ነገር እግዚአብሔር ይከፍተዋል። አሜን ይባላል። ድገሙና ጩሁና አሜን በሉ።